ሰላም ሰላም ቤተሰብ እንዴት ቆያችሁ? ዛሬ ደግሞ ምግባቸውን ለማደን አስገራሚ መላ የሚጠቀሙ 3 የወፍ ዘሮች እናያለን። የመጀመሪያዋ ድሮጎን ትባላለች ወይም ድሮጎን ይባላሉ። ድሮጎኖች ለትናንሽ የዱር እንስሳቶች አዳኝ ሲመጣባቸው የምልክት ድምጽ በመስጠት ይታወቃሉ። በተለይ ደግሞ እንደ ንስር ያሉ በራሪ አዳኞች ሲመጡ ከታች ያሉ ትንንሽ የዱር እንስሳት ስለማያዩዋቸው እና እነዚህ ድሮጎኖች ከዛፍ ላይ ስለሚቀመጡ ዛፍ ላይ ሆነው በመከታተል የአደጋ ድምጽ ይሰጧቸዋል። ይህን ድምጽ የሰሙት አዳኞች ያደኑትን ጥለው አንዳንዴ የጎረሱትን እንኳን ሳይወጡ ወደ የመደበቂያቸው ይሮጣሉ ማለት ነው። እነዚህ ትንንሽ ታዳኞች ደግሞ በአቅማቸው ከነሱ ያነሱትን አድነው ስለሚበሉ ምሳሌ እንደ እባብ፣ አይጥ፣ ትላትልና ሌሎችንም ያድናሉ። ስለዚህ ድሮጎኖች የአደጋ ድምጽ አሰሙ ማለት አደጋ የመጣ ነገር አለ ማለት ነው፣ አዳኝ አለ ማለት ነው። ሁሉም በረው ወደ መደበቂያቸው ይገባሉ። ስለዚህ በድሮጎኖች ድምጽ እርግጠኞች ናቸው አደጋ እንዳለ። ድሮጎኖች መታመናቸውን ተጠቅሞ የማጭበርበሩን ስራ የሚሰሩት እዚህ ላይ ልክ ትንንሽ ነገሮች ታድነው መያዛቸውን ሲያዩ ይሄን የአደጋ ድምጻቸውን ያሰማሉ። በዚህ ደንግጠው ያደኑትን ጥለው የጎረሱትን እንኳን ሳይወጡት ጥለው ወደ መጠጊያቸው ሲገቡላቸው ያን የታደነውን ነገር እነሱ ቁጭ ብለው ይበላሉ ማለት ነው። ስለዚህ እነዚህ ድሮጎኖች ዛፏ ላይ ቁጭ ብለው ድምጻቸውን በማሰማት ብቻ ምግባቸውን ሌሎች ያደኑላቸውን ሲበሉ ሊውሉ ይችላሉ ማለት ነው። ሁለተኛዋ የጥቁር የባህር ወፍ ወይም ደግሞ ብላክ ሄሮን ትባላለች። እነዚህ ወፎች አሳ ለማጥመድ በክንፋቸው ጥላ ይሰራሉ፣ ሙሉ ክብ ጥላ። እንደውም ይህን የተመለከተ የሰው ልጅ ራሱ የጥላ ዲዛይንን የተማረው ከነሱ ይሆን እንዲህ ያስብላል። ይህን በማድረግ አሳዎችን ሲያጠምዱ ይውላሉ። ይህን ለምን እንደሚያደርጉት በእርግጠኝነት የታወቀ ነገር ባይኖርም 2 መላምቶች አሉ። የመጀመሪያው መላምት አሳዎች ጥላ ቦታ መጠጊያ ያገኘን ብለው ደህንነት ተሰምቷቸው ሲጠጉ፣ አንዳንዴም ከፀሐይ ብርሃን ለማረፍ ሲጠጉ አሳዎቹን በመያዝ እንደ ማሳሳቻና ማጭበርበሪያ መሳሪያነት እየተጠቀሙበት ነው የሚል ሲሆን፣ ሁለተኛው ደግሞ እነዚህ ወፎች በክንፋቸው ጥላ የሚሰሩት ታዳኞቻቸውን በጥራት ለማየት ስለሚረዳቸው ነው ይላሉ። ለምን የሚለውን ግን በትክክል የሚያውቀው ማን ነው? ወፎቹ ራሳቸው ብቻ ናቸው። ሶስተኛዋና አስደናቂዋ ብልጣ ወፍ ደግሞ ግሪን ሄሮን ትባላለች። ይህችም የባህር ወፍ ነች። እነዚህ የባህር ወፎች ደግሞ እንደ ጥቁሮቹ ጥላ በመስራት ሳይሆን ሌላ አስገራሚ አሳ ማጥመጃ ዘዴ ይጠቀማሉ። ለእነዚህ ወፎች ትንሽ ዳቦ ብትሰጧቸው ላይበሉት ይችላሉ። ይልቁንም በዛች ትንሽ ዳቦ የበለጠ የሚያተርፉበትን ስራ ይሰሩበታል። እንደውም የሰው ልጅ ኢንቨስትመንትን የተማረው ከነሱ ሳይሆን አይቀርም። ትንሽ ነገር ሰጥቶ ትልቅ ነገርን መቀበል ወይም ማትረፍ። ዳቦውን ወይም የያዟትን ትንሽ ነገር ወደ ውሃው በመጣል እሷን ለመብላት አሳ እስኪመጣ ድረስ በትዕግስት ይጠብቃሉ። ለረጅም ሰዓት ሊጠብቁ ይችላሉ። ይህም ብቻ አይደለም፣ የጣሏት ምግብ በከንቱ ተበልታ እንዳትቀር አንዳንዴ አሳው ቶሎ ወጥቶ ያችን ምግብ ውጦ ሊጠፋ ስለሚችል ያን በመስጋት ቶሎ ያችን የጣሏትን ነገር እያነሱ መልሰው የሚመቻቸው ቦታ ላይ ይጥላሉ። እያነሱ መልሰው የሚመቻቸው ቦታ ላይ ይጥላሉ ማለት ነው። እንደዛ እያደረጉ በትዕግስት ይጠብቃሉ። በመጨረሻም ምግብ አገኘው ብሎ ያችን ሊወጥ የመጣ አሳ ብቅ ሲል ይወጡታል ማለት ነው። ስለዚህ ትንሽዬ ፍርፋሪ ዳቦ ሰጥተው አሳን የሚያክል ነገር ቁርስ፣ ምሳ፣ እራት አድርገው ይውላሉ ማለት ነው። እና ከነዚህ ወፎችን ምን እንማራለን? ኢንቨስትመንትን፣ ኢንተርፕረነርሺፕን ልንማር እንችላለን ማለት ነው። እንደኔ በተፈጥሮ የምትደነቁ ከተፈጥሮ የምትማሩና በተፈጥሮ የምትዝናኑ ከሆነ ላይክ፣ ሼር እያደረጋችሁ በአዲስ ተፈጥሯዊ ነገሮች እስከምንገናኝ ቸር ያቆይ።